እቺ ሃና እንግዲህታችን ከሳውዲ ወደ ኢትዮጵያ በባህር ሂዳ ተመልሳ ይቃማ ለማሰራት ነበረ ነገሩ የተጀመረው። ከዛ ያገናኛት ይህንን ሰውዬ የባሏ ጓደኛ የሆነ ሰው ነው ያገናኛት። ማንን? ይሄ ደላላውን። ይሄ ደላላው ደግሞ እሺ ብሎ ከአራት ልጆች ጋር ወደ የመን አርገው በየመን ወደ ኢትዮጵያ አርገው ሊገቡ ሲሉ እዛ ጋር ላኳቸው። ከላካቸው በኋላ ልክ የሆነ ቦታ ሲደርሱ 9 ነው ተሰብስበው እያሉ ተስፍሽ ልጅቷ ከኋላ ቀረሽ ደከም። አሁን ሀቡ የሚያወሩት አይተሽ እንደሆነ 3 ነው 4 ልጆች ከኛ ጋር መጥተዋል አብረው ይሄዱ። ሁሉም የተለያዩ ነው የሚያወሩት። አንደኛ ልጅቷ ስትጮህ ነበረ፣ ተደፍራ ነበረ፣ ስትመጣ ፊቷ በልዞ ነበር፣ አልቅሳ ነበር ይላሉ። አንደኛው ከኛ ካለንበት ከ20 ደቂቃ በኋላ ነው አዝለው ያመጧት ይላሉ። ሁለተኛው የተለያየ ቃል ነው። ነገር ግን ይውል ተስፍሽ ልጅቷን ደከመች ብለው ሂዱ ብለው ካሉ በኋላ ተመልሰው ከ20 ደቂቃ በኋላ ከ20 ደቂቃ ርቀት በኋላ 4 ሰዓት ቆይተው ሲመጡ ልጅቷ ሞታለች፣ ቀብረናታል፣ ሂዱ ተባልን ነው የሚሉት። እነዛ 9 ልጆች ከዛ በኋላ ምንም አይነት ነገር ሳይጠይቁ ምንም አይነት አስከሬን ሳያዩ ምንም አይነት ፎቶ ሳይኖራቸው ተነስተው ኢትዮጵያ ገቡ። ከ8 ቀን በኋላ የገጠር ልጅ የሚባለው ሀቡ ልንገርሽ ምንም ሳያይ ምንም አይነት ነገር ማስረጃ ሳይኖረው ቪዲዮ ሰራ። ከማን ጋር ሆኖ? ከጓደኞቹ ጋር ሆኖ ምን የሚል ሃና እንደሞተች እንደነገሩት አይቻለው ሳይሆን አቡ በወሬ ሰምቶ ሞታለችና ሂዱ በቃ እንደተባለ ቪዲዮ ሰራ። እነሱም ይሄ የላከው የመጀመሪያው ልጅ እንደነገርኩሽ የባሏ ጓደኛ ለባሏ ሂዶ ሞታለች ብሎ ነገረው። ያ ሁሉ ክንውን ሲከናወን ግን ተስፍሽ አንድም ሰው የቪዲዮም የፎቶ ማስረጃ የለም። በስተመጨረሻ አባትየው ከሆነ ሰው ጋር ኤክስፕሌን ሲያደርጉ ልጃችሁ አልሞተችም። እንግዲህ አቡ እኛ አይደለንም ወደ ሚዲያ መጣ ነው፣ አባትየው ራሳቸው ናቸው። ልጃችሁ መጀመሪያ ሼህ መሐመድ የሚባል ኡስታዝ ነው። እሳቸው ምንድነው ሰምተው ነው እንጂ አባትየው ኦልሬዲ ሌላ ሰው ኢትዮጵያ ውስጥ ጓደኛ የሆነ ሰው የእሳቸው ሰውዬ ነግሯቸዋል። ከዛ ምን ይላሉ? ልጄ አልሞተችም፣ እባካችሁ ልጄን እፈልጋለሁ፣ ልጄ በህይወት አለች፣ ማን ነግሮኛል? ጓደኛ ነግሮኛል ብለው ሲሉ እሺ ብለን ስንጠይቅ ደላላ ስንጠይቅ ማንንም ስንጠይቅ እንዳየሹ የተለየ አስከሬን የተለየ ሰው እያመጡ ሲጫወቱብን ከረሙ። አሁን አንድ ሰው ሀቡ ለመጠየቅ ተዩ ማስረጃ መረጃ የሚለውን ተዩና ሀቡ ይቺ ልጅ በባህር ለመሄዷ በቂ ማስረጃ አለ። እነማ አብረዋት የሄዱ ሰዎች። ለመሞቷ ግን ምንም አይነት ማስረጃ የለም። ይህን መጠየቅ አይቻልም ከይቅርታ ጋር እንደው ማለት አንድ ግራ የገባኝ ነገር ስለማላቅ ነው። ምናልባትም ከኔ እውቀት ማጠር ሊሆን ይችላል። በደላላ ካለችበት ሀገር ወደ ኢትዮጵያ ነው ደላላው ሊልክ ገንዘብ ተቀብሎ እንትን ያደረጋት። ምናልባት ከዚህ ወደዛ ሆኖ ማቀው ስለሆነ ብዬ ነው። ከሳውዲ ቅድም እንደነገርኩ ወደ የመን ህጋዊ ሆና ወደ ሳውዲ አረቢያ ለመመለስ እህታችን በሳውዲ አረቢያ ነዋሪ ነበረች። በየመን በኩል ወደ ኢትዮጵያ በህገወጥ መንገድ እየተመለሰች እያለ ነው። ወደ ኢትዮጵያ የምትመለስበት ምክንያት ደግሞ በህጋዊ መንገድ ወደ ሳውዲ ለመመለስ እና ህጋዊ ሆና ህይወቷን ለመቀጠል ነው። ከሳውዲ ወደ ኢትዮጵያ የሚያስገባት ደላላ ነው፣ ህገወጥ ደላላ። እሱ ነው ያገታት ነው። በዚህ ውስጥ ሌላ ምንድን ነው መረዳት የምንችለው? ከቅድሙ ከሰው ሰማሁኝ 3ኛ 4ኛ ከሚባለው ይልቅ እነዚህ አብረዋት 9 ልጆች ካሉ እነዛ 9 ልጆችን ለራሱ አግኝቶ መጠየቅና ያለውን እውነታ ለማጣራት መሞከር የሚቻል ይመስለኛል። አሁን ነገረኝ እንደዛ ሆነ ከሚባል አብረዋት በዚህ በህገ ወጥ ለመውጣት እንትን ያሉ 9ኙ ያለው የነሱ ይቀርባል እውነት ማለት ነው። ስለዚህ እነሱን አንድ የምናገኝበትና እነሱን የምንጠይቅበት ሁኔታ መፍጠር። ሁለተኛ ደላላው የላካት ደላላ ኢትዮጵያዊ ነው ወይ? እሱንስ ማግኘት አይቻልም ወይ? ሀቡ ልጁ የላከው ደላላ አበሻ ነው፣
እነዚህ ልጆች ደግሞ ከገጠር ልጅ ቪዲዮ ከሰራው ውጪ ሀቡ እንግዲህ አስቢ፣ ምንም አይነት መረጃ ሳይኖረው ከ500,000 በላይ ፎሎወርስ ኖሮት ያለ መረጃ ሞታለሽ ብሎ ተናግሯል። እሱንም መጠየቅ አለብን። የገጠር ልጅ የሚባለው ልጅም ሼር አድርጉለት። የመጀመሪያው ጉዳዩ የሚጀምረው ሲጀመር ከሱ ነው። ምክንያቱም እሱ ነው ለመጀመሪያ ጊዜ ሞቷን አናውንስ ያደረገው። ሚዲያ ላይ መጥቶ ሞቷን አናውንስ፣ አንድ ነገር ወጥተሽ ሚዲያ ላይ ቪዲዮ ስትሰሪ ሳሪ መረጃ ያስፈልግሻል። ለምን ትጠየቂበታለሽ? ከየት አምጥተሽ ነው ይሄንን ማለት መጥተሽ የሆነ ሰው ሞቷል ብለሽ ስታወሪ ማን ነገረሽ? ከየት አመጣሽ? ማስረጃ አለሽ የሚል ጥያቄ ያስከትላል አይደል? ስለዚህ እሱ ምን መረጃ እንዳለው መጥቶ ጥያቄውን ይመለስ የገጠር ልጅ። እንደገና ብሬክስ ደግሞ ያስረዳ ለምትሉት ሼር አድርጉለትና ይምጣ። ዌልካም። እሺ ብሬክስ ልጥራው ሀቡ። ከዛ ደግሞ እነዚህ ልጆች ከገጠር ልጅ ውጪ ሌሎቹ ኢትዮጵያ ነው ያሉት፣ ቁጥር አላቸው፣ ሲደወላቸው ስልካቸው ይሰራል። የገጠር ልጅ ግን ወደ ሳውዲ ተመልሷል። ግን እዚህ መጥቶ ኤክስፕሌን ማድረግ ይችላል በእርግጠኝነት። ሼር አድርጉለት ውዶች። የገጠር ልጅ የሚባለው ልጅ መጀመሪያ ጉዳዩ ከሱ ነው የሚጀምረው። ሰንሰለቱ የውላችሁ ከሱ ነው የሚጀምረው። እሱ ከ2 ወር በፊት ወጥቶ አና ሞታለች አለ አይደለ? የእሱን ቪዲዮ ተከትሎ ደግሞ ህዝቡ መሞቷን ተቀበለ አይደል? ከዛም በኋላ ደግሞ ሁለተኛው ሰንሰለት ደግሞ የቱ ጋር ይደርሳል? በህይወት አለች ያለው አካል። በህይወት አለች ያለው አካል ደግሞ ማን ነው? ሼህ መሐመድ የሚባል ኡስታዝ ብሎኛል ሰያ አይደል? ያ ሼህ መሐመድ ደግሞ መረጃውን ከየት እንዳመጣው ይምጣና ይንገረንና ከዛ ጉዳዩ ከምንጩ ከመረጃው እንደዚህ ሰንሰለቱን ይዞ ሄዶ ሲቀጥል ጫፍ ላይ መጨረሻው ላይ ይደረሳል ማለት ነው። ጃባ አሁን እኔ ልውጣና ብሬክስንም የገጠር ልጅንም ጠርቼ ልመለስ። የስ ፕሊዝ ታርዬ። ቴንክ ዩ አመሰግናለሁ አቦሽ። እና የሀያትን ሰያ አላገኘከውም? የሀያትን ስልክ ስልጤ ክልል ያለችው ስልጤ ዞን አለች ያልከኝ አላገኘሁትም። እስቲ ቲክታክ አካውንቷ ዋትሳፕ ላይ ሀያት ብለህ ጻፍ። ምናልባት ሴቭን ባታረገው አንዳንድ ሰው ዋትሳፑን ሲከፍት በራሱ ስም ስለሚከፍት ሴቭን ባታረገው ስሙን ስጽፍ ልታገኘው ትችላለህ። ቲክታኳን እኮ ልከውልኛል አሁን። እሺ ሼር አስደርግላት። ማን ነው የሚለው ቲክቶኩ? ሀያት ነው የሚለው ብቻ። በቃ ሀያት ብቻ ያባት ስም የለው። ቆይ ውዶቼ ለሀያት ሼር አድርጉላት ፕሊስ። የእህቷን አድራሻ መስጠት ከቻለች እና ኢትዮጵያ ውስጥ ከሆነች ሆስፒታል ናት ብላለች፣ ሶ ቃሏን እንድትሰጥ እና ደግሞ አንደኛዋ ልጅ ስሟ የማይታወቀው ኦሮሞ ያላችኋት ልጅ ዱባይ ናት ያላችሁት እሷንም ሼር አድርጉላት ፕሊስ። ቁጥራቸው ቢኖር ዳይሬክትሊ ዋትሳፕ ላይ ቮይስ አድርገን እንድንጠራቸው ጥሩ ነበረ። ሳውዲ ናት። ኦኬ እኮ ሳውዲ ናት ያላችሁት የሚያውቃት ሰው የለም? አብሬ ነበርኩኝ ከሀና ጋር በአይኔ በብረቱ አይቻታለሁ ያለችዋ ማለት ነው። የአይን እማኟ እንደዛ አይደል ተስፍሽ የሚያስፈልገው ቅልቦች? አዎ በጣም እኔ ስልሽ ብዙ እንደቆየ እየሰማሁ እየተረዳሁ ነው ያለሁት እና በዚህ ቆይታ ውስጥ በእውነት እንደዚህ አይነት ቤተሰብ ምን ያህል እንደሚረበሽ ምን ያህል እንደሚጎዳ ማሰብ ነው የሚያስፈልገው። ቶሎ ከፈረሱ አፍ ሆኖ ጅራቱን ይዞ ቶሎ ጉዳዩን እንደዚህ ሰብሰብ ለማድረግ ምንድነው ስቴፑ የሚጀምረው? የገጠር ልጅ ከሚባለው ልጅ ነው። ወጥቶ ሚዲያ ላይ ሞት ሲል ምን አይቶ ነው? አስክሬኗን አይቶ ነው ባይኑ? ምን ማስረጃ አለው የሚለውን ከሱ መጀመሪያ መጠየቅ አይደለ? ከዛ ቀጥሎ ደግሞ በሁለተኛው ደግሞ እሱ ሞተች ካለ በኋላ ደግሞ ከ2 ወር በኋላ ደግሞ በህይወት አለች ያለው አካል ደግሞ ምን አይቶ ነው? እነዛን ሰዎች መረጃውን ከምንጩ እንዲያመጡ መጠየቅ ትክክለኛ እንደዛ ነው። በቃ እንትን የሚለው መረጃና ማስረጃ ይዘሽ ነው ነገሮችን ለመፈለግ እውነትን ለመፈለግ የምትሄጂው እንጂ በመላምት እንዲህ ሊሆን ይችላል እንዲህ ሊሆን ይችላል የሚሉት ጥሩ አይደለም። ብዙዎችንም ይጎዳል። እውነትንም ደግሞ ነገ ተነገ ወዲያ ፖቴንሻልሽን ትጨርሻለሽ። ነገ
መረጃና ማስረጃ ያላቸውን ሰዎች እንዳትረጂ ማለት ትዳከሚያለሽ። በሐሰተኛ መረጃዎች ማለት እውነት በተጨባጭ ባልሆኑ ሐሰተኛ ሳይሆን ተጨባጭ ባልሆኑ ማስረጃዎች ስትደክሚ ፖቴንሻልሽን ትጨርሺና ሌሎችን እንትን እንዳይል ያደርጋልና ሙሉ መረጃ ያላቸው ሰዎች ይምጡና የምንችለውን የአቅማችን ያህል ስልጤ ዞንም ቢባል እንሄዳለን፣ ሌላም ቦታ ላይ ቢሆን እንሄዳለን። የአቅማችንን ለመርዳት ደግሞ ዝግጁ ነን። አሁን ሀያት የምትባለው ልጅ ትምጣ። ስልጤ ዞን ያለችው እሷ ናት። ሆስፒታል እህቴ ሆስፒታል ናት ብላለች። ሰው ትምጣና ሆስፒታል ለምን እንደገባችና የት ሆስፒታል እንዳለች ትንገረን። በአካል ተሄዶ ቃሏን መውሰድ ይቻላል። ቀጥሎ ደግሞ ሁለት ሰዎች አይደሉ በአይናቸው ያዩት። ሁለተኛዋን ደግሞ ሳውዲ ያለች የምትሉትን ጥሯት ጋይስ። እርጉዝ ናት። እሷ ናት እርጉዝ፣ እሷ አይደለችም ብሏል ሰያ። ይኸው ሳሪቲ እኮ ብሬክስ ልጠራው ነው የሄደችው ውዶቼ። ሳሪ